የዚህ ሳምንት እንግዳችንን ፍለጋ የጀመርነው ከወራት በፊት ነበር። በደቡብ ኦሞ በአሪዞንና በአካባቢዋ ያልገባንበት ቦታ የለም። ዳገቱን፣ ሸለቆውን፣ ሸንተረሩን ሁሉ አልፈናል። ነገር ግን ፍንጭ ሊሰጠን የሚችል ምንም ነገር አላገኘንም። በማህበራዊ ሚዲያም ብዙ ፍለጋ አደረግን፣ ነገር ግን አልተሳካም። ድካማችን ከንቱ ሆነ። በ11ኛው ሰዓት ግን አንድ ስልክ እጃችን ገባ። ወደዚያም ስልክ ደወልን። ለወራት የፈለግናትን እንግዳችንን አገኘናት። ዘማሪት እዝራ ባልቻ። በድንቅ ድንቅ ዝማሬዎቿ ትታወቃለች። የግጥምና የዜማም ደራሲ ናት። በደቡብ ኦሞ በዝማሬ ስራቸው አሻራ ካሳረፉ ትላልቅ ዘማሪያን መካከል ትመደባለች። እነሆ የዚህ ሳምንት እንግዳችን ሆናለች። የፊታችን ቅዳሜ ከምሽቱ 2 ሰዓት በዚሁ ቻናል በላይቭ እንገናኛለን። ከአድናቂዎቿም ከኛም የተዘጋጁ ብዙ ጥያቄዎች አሉ። በሰፊው እንነጋገራለን። ሰኔ 7 የፊታችን ቅዳሜ ከምሽቱ 2 ሰዓት ጀምሮ ከኛ ጋር እንድትቀላቀሉ ከወዲሁ እናሳውቃለን። ዘማሪት እዝራ ባልቻ ከጂንካ